እንኳን ደህና መጣችሁ። ዌልካም ቱ ሱማ ሀበሻ። በቃ የኔ ቆንጆ አልጠፋምሽ፣ አልጠፋም። እንዴ አንተም የቀኝ እጅ አልበቃ ብሎ ጨርሽ ማሳጅ። እስቲ እንገናኝ። ኪራ ይሞታል ታዲያ ወንድሜ ማነው? እኔ ቲቲ ጋር ነው የገባሁት። እሺ በቃ ቤቲ አዲስ ገቢ መጣለች። ደግሞ ቤቲ ጋር ግባ አይደል? በቃ አልቆይም። እንዳቆይ ይሞታል ታዲያ እንግዲህ ምቀኝ ተቃጣይ ማስታወቂያዬንም ለጥፌያለሁ። እንግዲህ ማየት ነው ጉድሽን። ሀቢብቲ እንዴት ነው ያለኝ? ማስታወቂያውን አይተሃታል? ና ምነው ፈራ እንዴ? ና የእኔ ጌታ ና፣ አይዞህ እንዴ የዛሬ ቆይ ዋጋው ስንት ነው? 50 ብር። ቆይ ለማዘሯ በትንሿ ቢላ ነውና ተረቱ በስጋ አትመካ። አሎ አጥልም ስጋ ቢወፍር ማክተኛው ገንቢላ ነው። ሲሰራ ነው ለጤንነት። ያ እንዲህ ነኝ እኔ። ምን እሺ ነው? ቶቶ ቀጥል። ስታይል ማዘር ኬኩ ኦኬ አረገው ና እንሂድ። በቃ የቤተሰብ ጉዳይ ስለሆነ ተመለሱ፣ እራሴ ጨርሰዋለሁ። አላወቀችኝም ማለት ነው። አትጥፋሽ ደግሞ ትበልሽ። ምንድን ነው የሆነ ቡላ ምናምን ብላ ምንድን ነው እንደዚህ መቀን ትቢው የት ነው? ያኛው ነው ማዙካ ስታይል። በቃ ተመለሽ። አየማን ቀብራራነች እሷ ጅዙ ያራዳር ጅዙ ያራዳር እሷ ቀብራራነች ጅዙ ያራዳር። ወይኔ መጣጥልች ነው እናት አታከሰቤን ናምጣ። ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። ተካታርታ ምን ፓስወርድናችን የራቁቴናች ምን ፓስወርድ ሲባልስኮል አዶራለ በጣም ምንድን ነው የምታወሪው? ራቁቴን ስለያትነ ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም ተነሳች ነውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ታቱንም ይኸው እጇን በቢላ ቆራረጠችውና እሺ በቃ ተፈት እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። እስኪ እግርሽን ከፍ አድርጊው እንዴ! ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለምን ነው እንዴ?
ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኚኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ፣ በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳይው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለ? ኧረ እኔ ሚስቴን ይዣት መጥቼ ነው፣ አስተማሪ ነኝ። ያው ቀላል የሚባል መማር አይደለም። ከዛሬ ነገ ነግሬሻለሁ። ታምሜ በጣም ከባድ ልጨርስልሽ እንጂ ህመሙ ተው፣ ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫላንታይን ነው። ዛሬ የሜላት ፍቅረኛ ለዋዜማ ብሎ የ35000 ብር አበባ ይልክላትም መሰለህ። ለዋዜማ ብሎ የ35000 ብር አበባ? እሱ ይገርምሃል እንዴ! ነገ ለዕለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500,000 ብር አልወጣም ብላ 500,000 ብር ለቫላንታይን? አዎ። ምን የጋኔልን ስራ ለማስፈጸም 500,000 ብር ምናምን ነው? ቫላንታይን ባህላችን አይደል? ምንድነው እንደዛ ብሎ ነገር የለም። ያለፉትን 2 አመታት ምክንያት አብዝታ ምሬሃለሁ። አልገብተህልኛል። የሚቀጥለው አመት እክስሻለሁ እንዳልከኝ ያረሳም አይደል? አየሽ አይደል? ህመሙን አየሽ አይደል? ማኪየ በቃ የመርሳት በሽታ እኮ ነው የታመምኩት እኮ እንዴ! የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን 1 ሳምንት ታመም ነበር። ፋዘርን ረስቼው አሁን ተጸልዮልኝ ትናንት ምናምን ያስታውስኩት ማዘርን እንደ ሲስተር እያወራሁት ብታይ ሲስተርን ደግሞ እንጀራ ልጅ ምናምን በቃ በጣም ቤተሰብ ገፍቼ ምናምን እኮ ቫላንታይን ስላልኩ ነው አይደል? እንደዚህ ምትል ወይ ቫላንታይን እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ሰላም ነው ናቲ እንዴ? አንተ ትቀልድብኛለህ እንዴ? ወይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው? ፍቅረኛ የ3 አመት ፍቅረኛ ሩት አይ ሴቶች የወንድ ልጅ ቁጥር እያነሰ ነው ሴቶች የበዛ ነው ሲባል ጭራሽ መታወቅ ጀምራችሁ አይደል? ማለት ነው ሩት ነኝ የ3 አመት ፍቅረኛ። አንቺ ከ3 አመት በፊት እኮ ነው 17 አመት እኮ ነው 20 አመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ ነው እንዴ? ኧረ መጨረሻ ቀልድን ጀመርክ አይደል? ደግሞ ተጠናንተን አውርተን ተገናኝተን ምናምን መፈጸም ይሁን ሁሉ ነገር ማድረግ እንችላለን። ግን ምን ማለት ነው? ምን እንደምትይ መርሳት ምናምን ቫላንታይን ነው ምን ቫላንታይን ያማታል እንዴ? ሰይጣናዊ ስራ ቫላንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ምናምን ምን ትላለች? ምን ይሻላል ከዚህ በኋላ ነው? ምን ይሻላል? ክብሮም ካንተ ጋር ብሞት ይሻላል ነበረ። ዳረ ምን ይሻላል? ምን ተፈጠረ ደግሞ? ምንድነው? እሺ ምኑን ነው የምትሉኝ? ቆይ ቀስተኛው መጥቶ እየሄደ ምን ይብላ ማለት ቆሎ አሰጣቸው ምንድን እንዴ? ቆሎን ቅድም የተበላኸውስ ቆሎ ፍጣም ምንድነው? ቆሎን ተበላሁት እና ያ ባለ ወፍጮ ቤቱ ሰው እየበልቶ ይል ማሽላውን እንትን በሉ አይደል እንዳልኩት እናንተ ሰዎች ና እስኪ ና የድር ቤቱ ገንዘብ ሴት ተሰጠኝ እንዴ? ቅድም የመደብኩልህስ ከነ ቦቸራ ጋር ስንጮት እነ ቦቸራ የበሉት የድሩን ብር ነው አዋስ የተሰበሰበው መስሎኝ ዲያማን እንዴ ለምን እንደምታለቅሰው ተረጋጋና እንዴት ነው የማላለቅሰው? አንተ ንፍጣም የሆንክ ሰውዬ እኮ መሰለኝ እኮ የተሰበሰበውን ገንዘብ እኮ መስሎኝ ነው ቁማር የተጫወቅኩት። ምንድን ነው የምንሆነው? እሺ ቆሎ የለም። ዲያረ ተረጋጋ እባክህ መፍትሄ እንፈልግ ተረጋግተህ። መፍትሄ የለውም። ወይኔም እሞታለሁ ከእሱ ጋር ዲያረ እባክህ ምንም አላጠረኩም። እንደዚህ አይባልም። ተው አፈር ብላ ንፍጣም። ዲያረ እባክህ እንዴ ምን ይሻላል? ወይኔ ውርደት እኮ ነው። እስኪ በእናትህ አንተ ደግሞ የቤት ሰው አይደለህ እንዴ? ምንድነው እንደዚህ የምትል መጨመጨው? አፈር ብላ ያው ለፍሬ ቆሎን አስበላው ምን አለበት? ለፍና እኔ እናንተ እናወራለን እበት ክብሮም እስኪ በእናትህ እንደ ቆሎ ነገር ተረጋጉ እንጂ ምንድነው እሱ? እባክህ ቆሎውን እኮ ቁማር ተበልቻለሁ እኮ ቢሆን ስማ ድግስ መሰለህ እንደ አንዳንድ ያዙ በቃ የዚህ ሰፈር ሰው ደግሞ ታበዙበት ማህበር መሰለህ እንደ መጣው ቅሌት የእናትህ ቅሌት አፈር ብሉ ሁላችሁ ስትፈልጉ ንፍጣ ና እስኪ እንዴ አቤት ሳህኑና ጭልፎ የለም እያሉኝ እኮ ነው። ታዲያ እድር ቤቶቹ ቅድም እኮ ሂጂ እንከሰዋለን አንለቀውም እያሉ ነው። ለምን ያስበልተዋላ ሳህኑንም እና የበላኝ የዚህ ሰፈር ሰው አይደል እንዴ? እና ታዲያ እና ምን አርግ ነው የምትለኝ? እንዴ ራስህ ለምን ተበላው? ኒኬሉንም አስበልታል ማንቆርቆሪያውንም። ስማ ይኸውልህ እንዳለ የዚህን ሰፈር ሰው ምግብ የበላውን ሁሉ ቆሎ የበላውን ሁሉ ሰብስበህ እንድጠራልኝ። ለምን በቃ እንዴ እኔ አዘለውኛ አይደል በአዘን ለአዘን የሚደርቡብኝ እናንተ እስኪ ስማ የዚህ ሰፈር ሰው እንዳይቀር እኔ አዘለውኝ እንዳለ ቤቱን አስቤዛ ተበላ ና ሁሉም ብር ያዋጣሉ። በቃ ለምንድን ነው የሚያዋጡት? ራስ አይደል እንዴ ለቅሶ እንኳን ሞተ ነው ይሁን እኔም እሞታለሁ። በቃ እንደውም ይክሳሱኝ እድር ቤቶቹ። እንኳን ደህና መጣችሁ። ዌልካም ቱ ሱማ ሀበሻ